አይ በቃ ከዚህ በኋላ ላገባት የምችለው ሀይሚን ነው። እኔና ሀይሚ ጓደኛሞች እንደሆነ ነበረ የምታውቂው። አሁን ሀይሚ የእኔ ፍቅረኛ ሆናለች። እሺ ሁሌም እንደተለመደው እንግዲህ የብሩክና የሀይሚዬ እናት እሙሽዬ ማለት ነው እና እጅግ በጣም መርቃናለች ማለት ነው። እኛም ምርቃኑ ደርሶናል፣ አሜን ብለናል። እንግዲህ ላንቺም ረጅም እና ረጅም እድሜና ጤና ይስጥልን፣ ጤናሽንም ሙሉን ይመልስልሽ። እንግዲህ ቀጠሮ ድጋሚ ለ3 ሳምንት እንደተሰጠች ነው የሰማ ነው። ሀይሚ እንግዲህ ዛሬ ከእሙሽዬም ብዙ ትምህርቶችን እና ብዙ ምርቃቶችን ተቀብላለች። እኛም ተመርቀናል። በጣም ደስ ይላል። በዚሁም እንግዲህ አንዳንድ ጥያቄዎችንም ጠይቃ ነበር ሀይሚ። እንዲሁም ደግሞ ትናንትና ረጅም ላይቭ ነበራቸው እና እሱን አስመልክቶ ሀይሚም እንግዲህ የተወሰነ መልእክት አስተላልፋለች ለጨረቃ ቤተሰብ። አይታችሁታል ላይቡን ብዙዎቻችሁና በቃ ሀይሚ ያንቺ ምንም መልስ አትስጭ ማለት ነው። ማለት መመለስ ቢኖርብሽም በቃ እንደውም እኮ አንዳንዴ ዝም ማለት ራሱ ጥሩ ነው ብዬ አስባለሁ። ለምን መሰላችሁ? በመለሳችሁ ቁጥር በጣም ሌላ ነገሩ እየሰፋ ስለሚሄድና ያው ደግሞ ሲበዛም ከባድ ነው እና ለዛም በነገራችን ላይ አልተዋትም። በውስጥም በምንም እያሉ እስኪ ቆይ እኔ የምለው ሀይሚ ምንድን ነው ያደረገችው እንዴ? በራሷ ነው የምትሰራ፣ በራሷ አይዲያ በራሷ ከቡራ ጋር ነው የምትሰራ። እስኪ አሁን አንዲው ሀይሚ ማንን ነክታለች? ቤተሰብ እኔ አንዳንዴ ሳስበው በጣም ጥያቄ ይሆንብኛል የምር። ማንንም አትነካ፣ ቪዲዮ ትሰራለች ከቡራ ጋር በቃ አለቀ በቃ። ወይ በየቀኑ ቲክቶክ ላይ ቁጭ ብላ ውላ ላይቭ ላይ ሆና ከሰው ጋር አውርታ ወይ እንደዚህ። እስኪ ይህ ሀይሚ እንደው ምንድን ነው ያደረገችው እንዴ? ኧረ ተፋቷት ቤተሰብ የምር በቃ። ቡራ እኮ ብለዋል። በተለይ ፍቅሬን ከገለጽኩ ወዲህ በጣም ብዙ ነገሮች እየተስተዋሉ ነው፣ ግን እጅ አንሰጥም ብለዋል። አሁንም ልክ እንደ ብሩክ እጅ ባለመስጠት ነገሮችን እንዳልሰማሽ በማሳለፍ የሆነ አንዳንድ ነገር ለሚሉሽ እንዲሁም እንዳልሰማሽ ማለት ነው። እንዳልሰማሽ ካለፍሽ በቃ ነገሩን ንቀሸዋል ማለት ነው። እና በዛ መልኩ ብታልፊው ደስ ይለኛል ብዬ አስባለሁ ሀይሚዬ ማለት ነው። ምክንያቱም አሁን ላይ ሰዎች ወደ ኋላ ነው እንጂ የሚጎቱትን ወደፊት አይደለም የሚገፉን። እና ደግሞ የሀይሚ ማደግ የሀይሚ መለወጥ የፈለገችውን የምትወደውን ፍቅረኛዋንም ፍቅሯን ስለገለጸላት ደስ ሊላችሁ ይገባል። የመሬን ማለት ነው። እኔ ተናግሬ አላቅም፣ ግን ደግሞ ትናንት ላይ ብላይ ስትናገር ሰምቻት ሀይሚ በጣም ገርሞኛል። እንዴ በቃ ባለባበስ በማይመጡት የለም እና በቃ ዝም በያቸው አንቺ ከቡራ ጋር ወደፊት፣ የምር ወደፊት በቃ። አብዛኛው ሰው እንግዲህ የእናንተን እድገት የማይፈልግ ይኖራል። የሆነ ነገር በቃ የሰው ልጅ እኮ ፍጹም አይደለም። ሁላችንም እንዴት ነው ፈጣሪ ብቻ ነው እንግዲህ ትክክል ነው ወይም ፍጹም ነው የምንለው። የሆነ ስህተት ሊኖር ይችላል። ያን ስህተት ደግሞ የራሳችን ስህተት ማስተካከል ሲያቅተን ለሰው ጉዱፍ የምናወጣ ደግሞ እናንተ እንግዲህ ፈጣሪ ቅር ይበላችሁ እያልኩኝ ሀይሚ እንግዲህ ዛሬ ሙሽዬን ትንሽ አስደንግጣታለች ቡራ ማለት ነው። እና ሀይሚ እርጉዝ ናት በማለት እንግዲህ ሙሽዬ ጥሩ ጥሩ ምክሮችን መክራታለች። ልጅነት የለም የቤት አንዳንድ እቃዎችንም ማስተካከል ያለባትንም መውለድም እንዳለባቸው ተነግረዋል። እና ሙሽዬ ጥሩ እናት ናት እውነት ለመናገር በጣም በቃ ምን ልበላችሁ ሀይሚ ጋም በጣም ነው የሚዋደዱት። በተለይ በፍቅረኛችሁ ወይ በባላችሁ ቤተሰብ ስትወደዱ ደግሞ የበለጠ ነውና የሚጠነክረው ማለት ነው ቤተሰባዊ ግንኙነቱ። እንግዲህ ሀይሚ ባለፈውም ቃል የገባችውን ሙሽያውን ስትመጣ እንደምታሳየን ድጋሚ ቃል ገብታለች። ሙሽ ደግሞ ከ3 ሳምንት በኋላ ቀጠሮ እንዳላት ሰምተናል እና በዛን ሰዓት እንደምታሳየን ቃል ገብታለች ሀይሚዬ። እንግዲህ ልጅነት የለም ውለዱ፣ ተጋቡና ውለዱ፣ የልጅ ልጅ አሳዩኝ፣ ጠብ የሚባል ነገር መስማት አልፈልግም ብላ ዛሬ ሙሽዬ ጠንከር ባለው ከራሷም የህይወት ታሪክ በማካፈል ጠንከር ያለ ምርቃት ጠንከር ያለ መልእክት ለሀይሚና ለብሩክ አስተላልፋለች። በቃ ምንም አይነት ጠብ መስማት አልፈልግም፣ በቃ እኔ እኮ ፍቅረኛሞች እንደሆናችሁ መጠረጥር ነበር እያለኝ ነው። እስከ ዛሬ ጓደኛ የነበረች ዛሬ ግን ፍቅረኛ ናት ብሎ እንግዲህ ቡራይ ወደፊት ሚስቴ ናት አንቺ አማቷ ነሽ ብሎ
አስረድቷል ማለት ነው ውራ ለእናቱና በጣም ደስ ይላል እውነት ለመናገር እንግዲህ ሙሽዬም ፈጣሪ ጨርሶ እንዲምራትና ሙሉ ጤናዋ እንዲመለስ የሁላችንም ጸሎት ነው። ጸሎት አድርጉላት ቤተሰብ ማለት ነው። እና ከምንም በላይ ጤና ይቀድማል። በጣም መርቃናለች፣ ሁሌ ነው የምትመርቀን። እንግዲህ ምርቃኗ ይድረሳችሁ ይድረሰን፣ አሜን ብለናል። ላንቺም እንግዲህ ቡታጅራ ልትሄጂ ስለሆነ በሰላም እንድትደርሽ መልካም ምኞታችን እየገለጽኩ ሀይሚና ብሩክ ደግሞ ፈጣሪ አይለያችሁ በፍቅር አርጁ፣ ያሰፋችሁ ተሳክቶላችሁ ደግሞ እናንተም ተጋብታችሁ ወልዳችሁ ሙሽዬን ለማስደሰት ያብቃችሁ እያልኩኝ